ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ ሶስተኛው ጥያቄ ተከፍሏል ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው ዋጋው ትርጉም አልባ ነው ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው አንተ በ50,000 ብር ዕዳ ተይዘ ከሳሽ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ ሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነቅበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50,000 እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50,000 ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ያለው አልዋልኩም ወያለው ትርጉም አለው 50,000 ብሬን አጥቻለሁ አንተን ግን አትርፌያለሁ ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50,000 ብር ብዬ ብቀበለውስ ትርጉም አለው እንዴ የለው ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ በሶስተኛው ቀን ግን ተመልሶ ተነሳ አሉኝ አሃ መጀመሪያም እኔ ላይ የሚፈረደው የ3 ቀን ሞት ብቻ ነበር ያንማ ኮና እኔ መክፈል ይችላልው አለ ኃጢያቴ አይ ሞተ ነበር ምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም ለምን ተነሳ ክፍያው ትርጉም አልባ ነው ባለቤት በጣም ታማለች ኃይለኛ በሽታ ካንሰር ነው ያዛት እሷ እንድትድን አንተ 1 ወር መሞት አለብህ ቢሉኝስ እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም ሞታለው ነበር ምለው 3 ቀን ሳይሆን ለምን ዋናው ለመነሳቴ እንደ እንቅልፍ አይዋለው ወሩን 200 በዛው ሞተ ተቀራለህ ባለቤትህ ግን ትኑርልህ ብባልስ እዚህ ጋር ነው ትልቅ ፈተና የኔ ህይወት ይበልጣል ወይስ የሷ ህይወት የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን ይችላልው ትክክለኛ ውለታም ይሄ ነው አለበዛስ በፍጹም ራሷ ትሙት ልል ይችላልው የኔን ሞት የሞተልኝ ኃጢያቴ ደሙን ያፈሰሰልኝ አካል ካለ ያአካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር በሶስተኛው ቀን ከተነሳ ምንድነው ክፍያው እስቲ የሀገር ወታደሮችን ተመልከቱ ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት አንድ ቀን ተመልሰን እንመጣለን አይደለም ድል ከቀናቸው ከድል ጋራ ነው ካልሆነስ እኛ እንሞት በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው ዋጋ ማለት ይሄ ነው መክፈል ተመልሰን እንመጣለን ብለው አይሄዱምና ማለት ነው በሶስተኛው ቀን ተነሳ የመጣው ሊነሳ ነው ወይስ ሞቶ ሊቀር